ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ like ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታውቁታላችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም በጣም ብዙ ሰዎች በአዶናይ ተናደዋል በጣም ብዙ ሰዎች በአዶናይ ተከፍተዋል ብዙ ስሞች እየተሰጠኝ ይገኛል አንፎሎ ቻሌንጅም ተጀምሮ ይገኛል ተመልከቱ በምን አይነት ፍጥነት እንደሚቀንስ ይኸውላችሁ አንፎሎ ቻሌንጁ እንዳይቆም ይቀጥል ነው የምላችሁ በጣም በሚያሳዝን መልኩ የአዶናይ አካውንት ላይ አንፎሎ ቻሌንጅ ተጀምሯል ምክንያቱ ምንድነው ለአንዱ ሃይማኖት ድምጽ ሆነ ለሌላኛው ሃይማኖት ደግሞ ድምጽ አልሆንክም በሚል ምክንያት አዶናይ ላይ ትልቅ ተቃውሞ ገጥሞታል እንዲሁም የአንፎሎ ቻሌንጅ ተጀምሯ ነው ማለት ነው ሰላም ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ እኔ ደህና ነኝ ፈጣሪ ይመስገን ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ስለ አዶናይ ነው አዶናይ ምንድነው ያጋጠመው ተቃውሞ ለምንድነው እንደዚህ እሱ ላይ እንደዚህ ሊገንበት የቻለው ለምንድነው የአንፎሎ ቻሌንጅስ የተጀመረው ለዚህ ሁሉ ምክንያቱ ምንድነው በቂ ምክንያት ይኖረው ይሆን አዶናይ ስለዚህ ጉዳይ ተናግሯል ምንድነው መልሱ ከራሱ ከአንደበቱ የምትሰሙ ይሆናል ውድ ቤተሰቦቼ ላስቸግራችሁ ላይክ በጣም ያስፈልገኛል ላይክ አድርጉልኝ አመሰግናለሁ እንዲሁም ደግሞ ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንደዚህ አይነት አዳዲስ መረጃዎች እንዲደርሷችሁ የደወል ምልክቷን አንዴ ተጫኑ አመሰግናለሁ ሀሳብ አስተያየታችሁን በኮሜንት ማሳወቅ ይቻላል ወደ ቪዲዮ እንሂድ አርሲ የተደረገው ድርጊት ትክክል አይደለም በጣም ያሳዝናል በጣም አዝኛለሁ ሁላችሁም እንደተጎዳችሁ እርግጠኛ ነኝ ለሁላችንም መጽናናት ይስጠን ብርታቱን ይስጠን እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ እግዚአብሔር ደግሞ ደርሶልን ሰላም ፍቅር እንዲያሰፍንልን እጸልያለሁ ወዳችኋለሁ በርቱልኝ ጠንክሩልኝ አብረን እንወጣዋለን ይሄንን ቪዲዮ ከለቀቀ በኋላ ነበር እንግዲህ አዶናይ ላይ ትልቅ የሆነ ተቃውሞ እንዲሁም ደግሞ የአንፎሎ ቻሌንጅ የተጀመረበት ማለት ነው አካውንቱ በጣም እየቀነሰ ነው 6 ሚሊዮን ገብቶ ነበረ የአንፎሎ ቻሌንጅም ጀምሮ እንግዲህ ዘመቻ ከፍተውበታል ለምንድነው እዚህ ጋር አንድ ነገር ማለት ፈልጋለሁ ፋሚሊ ይሄ ልጅ እንደማንኛውም ሰው ሶሻል ሚዲያ ተጠቃሚ ነው ፌመስ ነው ነገር ግን እሱ ጋር መረጃ ላይ ደርስ ይችላል ብላችሁስ ለምን አላሰባችሁም እንደዚህ ያደረጋችሁ ሰዎች ማለት ነው እንግዲህ አዶናይ እንደምታውቁት ከፖለቲካ ነፃ ከሃይማኖትን አንዱን አስበልጦ አንዱን ዝቅ የሚያደርግ አይነት ሰው አይደለም ይሄ ታወቀ ነው ከዚህ በፊትም አይታችኋል ሙስሊሙንም ክርስቲያኑም ሁሉንም እኩል ነው የሚያየው አዶናይ እንደዚህ አይነት ሰው ነው ብዬ አላስብም በበኩሌ ማለት ነው እኔ አይቻለሁ ማንንም ሲያበላልጥ አላየሁኝም ሶ መረጃው ቢደርሰው ኖሮ የአክሱም ላይ ለተጎዱ ሙስሊሞች ድምጽ አይሆንም ብዬ አላስብም ድምጽ ይሆን ነበር ግን መረጃው አልደረሰው ይሆናል እንደሰማችሁት የአርሲው ራሱ መረጃው የደረሰው ላይቭ ላይ ቲክቶክ ላይቭ ላይ ሆኖ ከስር እየጻፉ ፍትህ ለአርሲ ኦርቶዶክሶች ሲሉ ነው ያወኩትኝ ብሎ ነው በዛ አጋጣሚ ቪዲዮ ሊሰራ የቻለው ነገር ግን ሰው ላይ ባንፈርድ አንፎሎስ ተደረገና ይሄ ሰው ምንድነው ጥቅሙ ማለቴ ምንድነው እናንተ የምትጠቀሙት ነገር አንድ ነገር ብናገናዝብ የሆነ ውሳኔ ላይ ከመድረሳችን በፊት ያ ሰው ምናልባት ይሄ መረጃ ደርሱት ባይሆንስ ብለን ብናስብ ጥሩ ነው ብዬ አስባለሁ በቃ በኔጌቲቭ መልኩ ማየት የለብን ነገራቶችን ሁሉ ማለት ነው ሶ ለዚህ ነገር አዶናይ መልስ ሰጥቶበታል መልስ ከሰጠ በኋላም ደግሞ እንግዲህ ሌላ አስተያየትም ሰጪዎችም ተመልክተናል እስኪ አብረን አዶናይ ምን አለ
ጠይቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። ቢካዝ እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ 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 እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። ቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ ማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎች መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ይወዳችኋል፣ ሰው ይጠላችኋል፣ ለሁሉም ጊዜ አለው። ዝናብ ደግሞ ቢዘንብም ያባራል ምናምን ነገር ያልከው እንዳለ አሁን ሰሞኑን እኛ በሰራናቸው ቪዲዮዎች አክሱምን ለምን ስለ አክሱም አልተናገርክም ምናምን ብለን በሰራናቸው ቪዲዮዎች ነው ይሄ ሁሉ ቅኔ የምታወራው ማለት ነው። ምን እንደዚህ ሰው ይወዳችኋል፣ አንዴ ይጠላችኋል፣ አንዴ ቢከፋው ምናምን አስባለ። ይሄን ሁሉ መዘዝ ውስጥ ከመግባት እኮ በጣም ቀላል ነው። እንደኔ ስልክህን ይዘህ ቪዲዮን ጫነ ብለህ አክሱም ሙስሊሞችም እንደዚህ ደርሶባቸዋል፣ አክሱም ላይ እየደረሰ ያለውን በደል ይቁም ማለት ይሄን ያህል ምን አስከበደው? ወጥተህ 5.9 ሚሊዮን አስገቡኝ ብለህ ከማልቀስ እንደዚህ ብታደርግ ሁሉም ሰላም አልነበረም ወይ? እኔ ራሴ መልሼ ፎሎ አደርጋለሁ። ይሄን ያህል እኮ የተጋነነ ነገር የለውም እኮ። ለምንድን ነው አንተ ራስህ ያልተሆንከውን ያልተባልከውን ለምን ተጫናለህ? ለምን ራሳችንን እናደክማለን? በቃ ለምን እናስመስላለን ወይ? ሰውም እንግዲህ የመሰላቸውን የራሳቸውን አስተያየት በዚህ መልኩ እየገለጹ ይገኛሉ። እናንተስ ሀሳባችሁ ምንድነው? በኮሜንት አሳውቁን። የሰው ልጅ ላይ መፍረድ ትክክል ነው ብዬ አላስብም። እንደዚህ ስላችሁ ግን አዶናይ ትክክል ነው ማለት አይደለም። እውነት ሰምቶ ከሆነ ይሄ መረጃ ደርሶት ዝም ብሎ ከሆነ በጣም ያሳዝናል። ነገር ግን እሱ መረጃው አልደረሰኝም፣ የኔ ቪዲዮዎች እንደምታውቁት የውጭ ቪዲዮ ነው መከታተለው ብሎ እንግዲህ በግልጽ ወጥቶ ተናግሯል። እኔ አንድ ጥያቄ የሆነብኝ ነገር ግን አዶናይ ብቻ ነው እንዴ ቲክታከር? ሌሎችስ ለምንድን ነው የማይወቀሱት? እሱ ላይ ብቻ ለምንድን ነው እንደዚህ ሊበረታ የቻለው? በጣም ብዙ ፌመሶች እኮ አሉ፣ ቲክታከሮች፣ ዩቲዩበሮች በጣም ብዙ ማለት ነው። ስለዚህ አንድ ሰው የሆነ ነገር ተሳሳተና ያችኑ ነገር ይዘን እሱን ለመጉዳት መሞከር፣ ዝቅ ለማድረግ መሞከር ተገቢ ነው ብዬ አላስብም።
እናንተ ሀሳባችሁን አሳውቁኝ ፋሚሊ። ካጠፋውም ይቅርታ፣ ያው የመሰለኝን ነው እኔ የተናገርኩት። እንደ ሰውኛ ሳስቡ የተሰማኝ ስሜት ይሄ ነው። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ